ጋይሶች ያው እንደነገርኳችሁ እስራኤል ማገቷን ነግሬያችሁ ነበረ። አሁን ደግሞ ወደ ሀገራቸው የመመለስ ስራዋን ጀምራለች። ፓስፖርታቸው ምናምን እየተቀበለች እና የሚገርም እንትን ነው። የማንም የዓለም ጫጫታ አልሰማም ብላለች ለህልውና እስከሆነ ድረስ። እስራኤሎች በነገራችን ላይ በጣም የሚገርሙ በቃ ለሀገራቸው ለዓላማቸው የጸኑ እንትኖች ናቸው። እና ወደ ሀገራቸው እየመለሰች ነው። እኛ አይተን መርምረን ነው የምናስገባው እርዳታው የሚደርስ ከሆነ ብለዋል። እንግዲህ አሁን መሰላችሁ ቀጥታ ቢያሳልፉ መርከቦቹን ምናምን ቢያሳልፉ የህልውና ጉዳይ እስራኤል እንደተደፈረች ነው የሚቆጠረው። ስለዚህ እስራኤል ማድረግ ያለባት ምንድን ነው? ይዛ ዳይሬክት ይዛ እነሱን መልሳ እኛን እርዳታውን የምንሰጠው ምን አለው መሳሪያ አለው ምን አለው ምናምን የሚለውን ነገር ቼክ አድርገው ማለት ነው። ያ ደግሞ የአንድ ሀገር ህልውና ጉዳይ ነው። እኛም ካስታወሳችሁ እኮ የትግራይ ጦርነትና የኢትዮጵያ ጦርነት የኢትዮጵያ ጦርነት አልኩኝ። የትግራይ ጦርነት ጊዜ እንደዚሁ እርዳታ ቀጥታ ይገባል ምናምን ሲሉ የኢትዮጵያ መንግስት ኖ ቀጥታማ አይገባም፣ እኛ አይተን ምን ብለን እርዳታውን አምጡ በእኛ በኩል ያልፋል ነው ሲል የነበረው። ላይክ እንደዛ ነው አሁንም እየሆነ ያለው እና የህልውና ጉዳይ ነው። ሌላው ሲቀጥል እዚህ ሀገር ያላችሁ ሙስሊም እና ኦርቶዶክሶች ይሄ ምንም የምትፋጩበት ነገር አይደለም፣ የሃይማኖት ጉዳይ አይደለም። በነገራችን ላይ ይሄ ከስንት ዓመት በፊት እነሱ ሲዋረድ መጽሐፍ ቅዱስ ላይ የተጻፈ ነገር ነው እና ብዙ አትጨቃጨቁ ደስ ይለኛል። ሀገራችሁ ላይ የራሳችሁ አስል በጣም ብዙ አለባችሁ እና የራሳችሁን ቤት ስራ ብትሰሩ ይሻላል ለማለትም ጭምር ነው። እስራኤል ኦፍኮርስ የምትቻል ሀገር አይደለችም። ዓለምን ነው እያንቀሳቀሰች ያለችው። ፈረንሳይ ትጫዋለች፣ በተለይ ስፔንና ቱርክ ተንጫጭተዋል። እንደው ቱርክማ የማይቀርላት ነው አንድ ጊዜ ወደ እሷ የምትዞር ነው የሚመስለኝ። እኔ ስፔኖችን ግን ምን እንደሆነ አላውቅም፣ በጣም ነው የሚንጫጩት። ግን ያው እርዳታው ያስፈልጋል። እስራኤል ሙሉ ለሙሉም ትክክል አይደለችም፣ በጣም አብዝተዋለች እውነት ለመናገር። ከዛ ውጪ ግን ያለው ነገር ትንሽ ለጋዛውያን ከባድ ነው የሚሆነው። እንግዲህ ሰላሙን ያምጣላቸው ነው የምንለው። ለዓለማችን ሰላም እንመኛለን። ኮፒ ሊንክ ፎሎ ማድረግ እንዳይረሳ። ቴንኪዩ